አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ ስለ ወርጂ የምታቅ ወይም የምታቅ ካለ መረጃ እስቲ ትንሽ ብሎኛል። ጥቂት ጓደኞቼ ደጋግሞ እየጠየቁኝ ስለነበረ ስለ ወርጂ ዛሬ ትንሽ ባለኝ እንትን መረጃ መመለስ እፈልጋለሁ ማለት ነው። ስለ ወርጂ ወርጂ ማለት ከሁሉም ጎሳ ውስጥ ያለ የሙስሊሙ የነጋዴዎች ስም ነው። ወርጂ የንግድ ወይም የነጋዴዎች ስም የተሰጠ ነው። ወርጂዎች በመላው ኢትዮጵያ ውስጥ በአንድ ክፍለ ዘመን ከወደ አስመራ አካባቢ፣ ሰሜኑ አካባቢ፣ ደቡቡም በወለጋም፣ በሸዋ በብዛት እና በሶማሌ በአፋር በሰሜኑ በዚህም ወደ ጎንደር አካባቢም ያው ኢትዮጵያ እና ወደ ኤርትራ አካባቢም ወርጂ ተብሎ በአጠቃላይ የሙስሊሙ ማህበረሰብ ነጋዴዎች ይጠሩበት የነበረ የወል ስም ነው ማለት ነው። ያም ሆኖ በብዛት የሙስሊሙ ነጋዴዎች ከየመን የመጡ ከአረብ ሀገራቶች፣ ከኢራቅ፣ ከሳዑዲ፣ ከኩዌት፣ ከሌሎችም ሀገራት ለንግድ የመጡት ወደ አፍሪካ የተሰደዱት ወይም ለንግድ የመጡት ማህበረሰቦች ወርጂዎች ተብሎ ይጠራሉ። በሀገራችንም ደግሞ ሀብታም የሆኑ ነጋዴዎች በወርጂ ስም ይጠሩም ስለነበረ የወል ስም ነው። ያም ሆኖ ግን እኛ ወርጂዎች ነን ብሎ የሚጠሩ ማህበሮች አሉ። ለምሳሌ 38 ጎሳ ያለው በውስጡ ማለት ነው ወርጂ እኔ ወርጂ ነኝ ብሎ የሚጠራ ማህበረሰቦች ስላሉ እነሱም በጥቂት ማየት እንችላለን ማለት ነው። አንደኛ ወርጂ ነኝ የሚለው ብሎ ራሱን የሚጠራ ሻንቆሊ የሚባሉ ጎሳ፣ ኢማርዲን የሚባሉ አሁንም ሶስተኛ ወርጂ፣ ሹምራዳ፣ አልሼቶ፣ አብደሎ፣ አብዲላጶ፣ ማሙዳሽ፣ ኬኩ፣ ጎቢሶ፣ ጃልዲ፣ ወዳፈሬ፣ ድንጋይ ዘሮ፣ ወቅረቢ፣ ስሚና፣ ሀጂ ማመዶ፣ ሰርቦ፣ ሾክራ፣ ኛአ፣ አውልጃን፣ አቆቢ፣ ከሊፎ፣ አልቃዋ፣ አዋሶ፣ አጀሊ እና በጣም ብዙዎች ናቸው። ያው በጥቂቱ አንዳንድ እንትን ለማለት ነው። ያው ወርጂ ነኝ ብሎ ራሳቸውን ስለሚጠሩ ነው። እነዚህ ከአረባትም ሊሆኑ ይችላሉ፣ ከአረብም ጎሳ ውጭ ሊሆኑ ይችላሉ። ለምሳሌ በአዳል ሱልጣኔት ክፍለ ዘመን የሙስሊም ሱልጣኖች በነበሩበት ሰዓት ወርጂ በብዛት ይኖሩ ነበረ። ሙስሊሞች ነጋዴዎች ወርጂ ተብሎ ይጠሩ ስለነበረ ነው። ስለዚህ ወርጂ የወልም ስም ነው እና አንዳንድ ደግሞ የአረብን ጎሳ በውስጡም ስላሉ ወርጂ ነኝ ብሎ እንትን ስል ይጠራሉ ማለት ነው። ያው ቋንቋው ከአረበኛ ስለተገኘ ማለት ነው።